ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ደህና ናችሁ? እንዴት ነው? ስፖርት እየሰራችሁ ነው? እንቅስቃሴ እንዴት ይዟችኋል ውዶቼ? ትሰራላችሁ ወይስ እንዴት ነው? የዚህን የአረብ ሀገር ሩዝ ተሸክመን ቁጭ አለን እኮ ከሀገራችን ሼፕ የሆነን መተን አሁን ይኸው እንደዚህ ተዘፍዝፈን ቁጭ አለን አይደል? እና ውዶቼ እኔ በነገራችን ላይ በቃ ባገኘሁት አጋጣሚ እንደዚህ መሄድ እወዳለሁ። ያው በጣም ይደክመኛል ስራ ምናምን ስለሞል ግን ማርያምን ግን ግዴታ ነው። በቃ እንቅስቃሴ ስታደርጉና ሳታደርጉ በተለይ ደግሞ በልታችሁ ቁጭ አትበሉ፣ ወይ ደግሞ በልታችሁ አትበሉ። ማርያምን የበላችኋት ምግብ እዛችሁ ሆዳችሁ ላይ ነው ቁጭ የሚለው ማለት ነው እውነት ለመናገር እና ማሮችዬ እንደዛ ነው እላችኋለሁኝ። ምንም ነገር ስታረጉ ተንቀሳቀሱ። ማርያምን ቦርጭ ደግሞ አንዴ ከጨመርን አይቀንስም እና እንደዛ ነው እላችኋለሁ። በቃ ዛሬ ከኔ ጋር ወክ እናደርጋለን እስኪ አትሉ እና ደህና ናችሁ? እንዴት ናችሁ? አያችሁት? ግቢያችንን ኮተት ብቻ ነው በነገራችን ላይ የኛ ግቢ ስቶር የለንም እና ኮተት ብቻ እውነት ለመናገር ማለት ነው። ቤታችንን ሳያችሁት እስኪ ዛሬ ላስጎብኛችሁ የኛን ቤት ማለት ነው። ቤታችንን ስፖርት ከተኛም በኋላ ከሰራም በኋላ ከተኛም በኋላ አልኩኝ። ደክሞኛል በጣም ዝም ብዬ እኮ ነው የምር። ማታ የምተኙት እንቅልፍ አይደለም እና በነገራችን ላይ ልምድ ይላል። ማርያምን ነው የምላችሁ ልምድ ይላል። እኔ ጋር አሁን የሚሰሩ ልጆች አሉ ድሞቱ እንቅስቃሴ አይወዱም። መስማም ግን በጣም ከሚገባው በላይ ወፋፍረዋል። በኢየሱስ ስም እኔ አይደለም እንደዛ ወፍሬ ቀርቶ በነገራችን ላይ በጣም ቆጫጫ ነኝ፣ ግን ቦርጭ አለኝ። ከየት እንደመጣ አላውቅም። የምበላው ምግብ ቦርጭ ላይ ነው የሚወጣው እና እንደዚህ እንቅስቃሴ ብናደርግ ወዲያው ነው የሚበተንልን የምንበላው ምግብ ማለት ነው። ካልሆነ ግን ጨጓራችን በነገራችን ላይ ማለት ነው ጨጓራችን አይሰራም። ምግብ በልተን ካልተንቀሳቀስን ጨጓራችን አይሰራም። ያው እኔ እንደዚህ ስላችሁ ደግሞ አንቺ ምን ታውቂያለሽ ምናምን እንዳትሉኝ፣ ያው ለምጄ ስላየሁት ነው። በልምድ ነው እንጂ ያው በትምህርት አይደለም። እሺ ማሮች፣ አንዳንድ ጊዜ ልምድ ከትምህርት ይበልጣልና እንደዛ ነው። እንደዛ ነው ማሮቼ፣ ፍቅሮቼ። አሁን ነገ ወደ ኢትዮጵያ እንገባለን። ቦርጭ ዘን ከገባን ቦርጭ ዘን የምንገባ ከሆነ መጥፎ ነው። ኦኬ። ነገ ልጆቻችን ከወልደን አልመጣን የወለዳችሁ እንኳን ችግር የለባችሁም ወልዳችኋልና ምንም ችግር የለም። እኛ ግን ገና አልወለድንም። ስለዚህ ያው ውፍረት ደግሞ ለመውለድ በጣም መጥፎ እንደሆነ ታውቃላችሁ መቼም ለእናንተ አልነግራችሁም። እና ግን ከዚህም በፊት ዝም ቪዲዮ ሰርቻለሁ። ግን ቢያንስ በቻላችሁት አቅም አንዴ ከወፈራችሁ በደንብ ወይ ጅም ካልገባችሁ
ወይ ደግሞ እሱን ብቻ ስፖርቱን ብቻ ስራ አርጋችሁት ካልሰራችሁት አትቀንሱ። ግን እንደዚህ በመጠኑ ሲሆን ሁሉም ነገር ደስ ይላል። ለምሳሌ ባገኛችሁት አጋጣሚ አለመቀመጥ፣ ስራ ስጨርሱ ምናምን ነገር እንደዚህ ግቢያችሁን ዞር 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 ማለት በጣም አሪፍ ነው። ማርያምን እና ማታ ማታ ጠዋት እንኳን ዝም ብሎ ነው። ጠዋት አይመችንም። ተነስተን ወደዛው ባላችን ይዘን ወደ ውስጥ ነው የምንገባው እና ስለማይመች የጠዋት እንኳን ይቀር። ግን ባገኘናት በረፍት ሰዓታችን እንቀሳቀስበት መልካም ነው እላችኋለሁ ወዶቼ። ለማንኛውም ይሄንን ይመስላል። ደከመኝ። እናንተ መቅረጽ ከጀመርኩ 10 ደቂቃ አልሞላኝም፣ ግን በጣም ደከመኝ። አያችሁ፣ ሁልጊዜ እኮ እነዚህ እንቅስቃሴ አለማድረግ እኮ ይሄ ነው እኮ ትርፍ። አሁን እችም እንቅስቃሴ ሆነ። ኧረ በስላሴ እናንተ እኔ እኮ የእግር መንገድ በጣም ነበር የምሄደው። አሁን ትንሽ ስራመድ ምናምን ይደክመኛል። ወይ መከራ፣ ወይ መከራ። ያንን ሁሉ መንገድ እንግዲህ አቋርጠን እንዳልሄድን መቼም የገጠር ልጅ የሆነ ያውቀዋልና አሁን የ5 ደቂቃ መንገድ እንደዚህ ነው። ለማንኛውም እንደዚህ ነው ስንረሳው በጣም ነው እንትን የሚለው። እኔ ሰሞኑን ብዙም አላረግም ነበር እንቅስቃሴ ተው ነበረ። ዱባዮች ግን አየሩ እንዴት ይዟችኋል ማሮች? ዱባይ ያላችሁ አሁን አየሩ በጣም ነው ደስ የሚል በጣም ማለት ነው። ሳውዲ አላቅም፣ ግን ዱባዮች በጣም ደስ ነው የሚለው። ምነው ሁልጊዜ እንደዚህ ቢሆን በእናታችሁ፣ የምር ሁሌ እንደዚህ ቢሆን በጣም አሪፍ ነበር አየሩ አይደል? Oh my God.
እና እንደዚህ ነው እላችኋለሁ። ለማንኛውም ማሮቼ፣ ውዶቼ፣ ፍቅሮችዬ ሰላም ሁኑ። አደራችሁን። እሺ እንቅስቃሴዎች ሁሉ ዳንስ ናቸው።